Welcome to practice. This is where all you news become yellow turds. Yeah. ይህ ከዓመታት በፊት ብሪትኒ ዛሞራ በማህበራዊ ሚዲያ ላይ በሳቅና በቀልድ የለጠፈችው አጭር ቪዲዮ ነበር። በወቅቱ ቪዲዮውን የተመለከተ ሰው ሁሉ ነገሩን እንደ አንድ ተራ ወጣት መምህር ጨዋታ ነበር የቆጠረው። ነገር ግን ማንም ያላስተዋለው እውነታ ይህች በብዙዎች ዘንድ የምትወደደው መምህርት ከጀርባዋ የሚሰማውን የህፃናት ጩኸትና የደፈረሰውን ማንነቷን እየሸሸገች እንደነበር ነው። perverted person are you? I want to know right now. Well, ዛሬ ግን ያ ሳቅ ጠፍቷል። ያ የቪዲዮ ድምጽም በፖሊስ መኪና ሳይረንና በብረት ካቴና ድምጽ ተተክቷል። መላውን አሜሪካ ያናወጠውና በአንድ ወቅት ተወዳጅ የነበረችው መምህርት ከትምህርት ቤት የክብር ወንበር ተነስታ እንዴት ወደ ዘግናኙ የ20 ዓመት የቁም እስር ልትወርድ ቻለች? ይህንን እውነተኛና ልብ አንጠልጣይ ታሪክ ከመጀመሪያው እስከ መጨረሻው እንተርከዋለን። welcome to practice. This is where all you news become yellow turds. Yeah. ታሪካችን የሚጀምረው በ2018 ዓመተ ምህረት እንደ አውሮፓውያን አቆጣጠር ከአሪዞና ግዛት ወጣ ብላ በምትገኝ ጉዲር በተባለች ጸጥተኛ ከተማ ውስጥ ነው። በከተማዋ በሚገኘው የላስ ብሪሳስ አካዳሚ ውስጥ የምታስተምረው የ27 ዓመቷ ብሪትኒ ዛሞራ ለማንኛውም ሰው የህይወት ምሳሌ የምትሆን ፍጹም ሴት ነበረች። ቆንጆ፣ ተወዳጅ፣ የተሳካ ትዳር ያላትና በተማሪዎቿ ዘንድ እንደ መልአክ የምትታይ መምህርት። ስድስተኛ ክፍል የሚማሩት ልጆች ሚስ ዛሞራ እያሉ ስሟን እንደ መዝሙር ይጠሩት ነበር። ነገር ግን በዚያ ማራኪ ፈገግታ ጀርባ ማንም ሊጠረጥረው የማይችል ጥቁር ጥላ ተደብቆ ነበር። ሚስ ዛሞራ ከአንድ የ13 ዓመት የስድስተኛ ክፍል ተማሪዋ ጋር ከትምህርት ገበታ በላይ የሆነ እጅግ አደገኛና የተከለከለ ግንኙነት መጀመሯን ማንም አላወቀም። እስከዚያ አስከፊ የማርች ቀን ድረስ የልጁ ወላጆች በልጃቸው ላይ እንግዳ ባህሪ ማስተዋል ጀመሩ። ልጃቸው ማታ ማታ ክፍሉን ዘግቶ ማርፈድ፣ ከሴቶች ጋር ስለመግባባት ማውራትና ስልኩን መደበቅ አዘወተረ። እናትየው ነገሩ ስላላማራት በልጇ ስልክ ላይ ሴንቸሪ ፒሲ የተባለ የወላጅ መቆጣጠሪያ መተግበሪያ አፕ ጫነችበት። አንድ ቀን ግን የዚህ መተግበሪያ ደወል በተከታታይ ይጮህ ጀመር። መልእክቶቹ ላይ ቤቢ የሚለው ቃል በተደጋጋሚ ጥቅም ላይ በመዋሉ መተግበሪያው ለአማካሪነት ለወላጆቹ ጥቆማ ሰጠ። እናትየው ስልኩን አንስታ ውይይቱን ስታነበው ግን አይኖቿን ማመን አልቻለችም። ሚስ ዛምራ ምን እያደረክ ነው? ልጁ ስለ አንቺ ማራኪነት እያሰብኩ ነው። ሚስ ዛምራ አዎ ቤቢ፣ ከእኔ ጋር ብትሆን ደስ ይለኝ ነበር። የበለጠ ያስደነገጣቸው ነገር ከታች የተቀመጠው ፕሮፋይል ሌላ ማንም ሳይሆን የልጃቸው የክፍል መምህርት የሚስ ዛምራ የኢንስታግራም ገጽ መሆኑ ነበር። አባትየው በከፍተኛ ቁጣና ድንጋጤ ልጁን ፊት ለፊት ጠየቀው። እውነቱን ንገረኝ፣ ከመምህርትህ ጋር ወሲብ ፈጽመሃል? ልጁም እየተንቀጠቀጠ አዎ ሲል አመነ። እውነቱን ያወቀው አባት አላመነታም። የብሪትኒ ዛምራን ስልክ በመደወል በቁጣ አፋጠጣት። ያንን የስልክ ንግግርም እንደ ዋና ማስረጃ ቀርጾታል። What type of perverted person are you? I want to know right now. You are a monster. You are a pedophile. You're a child molester. Do you understand me? Do me a favor. Do not call this number back again. The next time you'll hear from me will be in court. And make sure you let your husband know that you like the 13-year-old boys. And I am coming for you. Okay. Yeah, you have a wonderful evening, okay, you stupid. Can you explain to me? Can we meet, to talk about this? Miss... Is there something we can settle out, outside? Oh yeah. አባት ለመሆኑ አንቺ ምን አይነት ርኩስ ሰው ነሽ? አንቺ አውሬ ነሽ። ዳግመኛ ወደዚህ ስልክ እንዳትደውይ። ቀጥሎ የምንገናኘው ፍርድ ቤት ይሆናል። ብሪትኒ ዛምራ በድንጋጤ የተንቀጠቀጠች ነገሩን ከፍርድ ቤት ውጭ ለመጨረስ ለመነች። ልታብራራልኝ ትችላለህ? ውጭ ላይ ተገናኝተን ብንነጋገርበት። አባትየው ግን አልተበገረም። እንዲያውም አጠገቧ የነበረውን ባሏን ስልክ ላይ እንድታገናኘው አደረገ። ባሏ ስልኩን ሲያነሳ አባትየው እጅህ ላይ ርኩስ አውሬ አለችህ፣ ምን እንደምትሰራ ታውቃለህ? ሲል እውነቱን አወረደው። ቪዲዮው የሚቋረጠው ብሪትኒ ባሏንና አባትየውን ለማረጋጋት ስትሞክር ነበር። ነገሩ ወዲያውኑ ወደ ትምህርት ቤቱ እና ወደ ፖሊስ አደባባይ ወጣ። ብሪትኒ ወዲያውኑ ከስራ ታገደች። ፖሊስ ሁኔታውን ለማጣራት አንድ ልዩ የወንጀል ምርመራ ባለሙያ ወይም ፎረንሲክ ኢንተርቪወር መደበ። ይህ የስድስተኛ ክፍል ልጅ ማንም ሕፃን ሊሸከመው የማይችለውን የስነ ልቦና ስብራትና ሚስጢር ማውጣት ነበረበት። ልጁ ጥቃቱ እንዴት እንደተጀመረ ሲተርክ ልብ ይሰብራል።
ክላስ ክራፍት በተባለ የትምህርት መተግበሪያ ላይ ነበር የጀመረችው። ትምህርት ቤት እንደማትመጣና ስለሚደብራት መልእክት እንድጽፍላት ነገረችኝ። ከዚያም የአይን ጥቅሻ ብልክልህ ይገርመሃል አለችኝ። ቀስ በቀስ ግን ግንኙነቱ እየጠነከረ ሄደ። በእረፍት ጊዜ ውጭ ላይ እንድንገናኝ ታደርገኝ ነበር፣ ሌሎች ተማሪዎች እስኪቀኑ ድረስ። ከዚያም ነገሩ ከአንደበት ሽኩቻ ወደ አካላዊ ጥቃት ተሸጋገረ። ባሏ አሳ ለማጥመድ በሄደበት ወቅት አድራሻውን ተቀብላ በአያቶቹ ቤት አጠገብ በመኪናዋ ውስጥ ጥቃት ፈጸመችበት። ልጁ መርማሪዎቹ ታሪኩን እንዲያምኑት ያደረገው አንድ ተማሪ ሊያውቀው የማይችለውን የሚስ ዛምራን ጥቁር የወይን ጠጅ ማዝዳ መኪና የመምህራን ልዩ ታርጋዋንና የውስጥ ልብሷን ሳይቀር በዝርዝር መግለጽ መቻሉ ነበር። ይባስ ብሎም ጥቃቱ የተፈጸመው በትምህርት ቤቱ ክፍል ውስጥ ጭምር እንደነበረና ሌላ ተማሪ በሰሌዳው ላይ እየሳለ ነገሩ መፈጸሙን ተናገረ። የህፃኑ ምስክርነትና በመተግበሪያው የተገኙት የዲጂታል አሻራዎች ፖሊስ ብሪትኒን እጅ ከፍንጅ እንዲይዟት አደረጉ። የፖሊሱ የሰውነት ላይ ካሜራ ብሪትኒ ቀሚስ ለብሳ የወርቅ ቀለበቷንና የአንገት ሐብሏን ስታወልቅና ካቴና ሲታሰርባት በግልጽ ያሳያል። በምርመራ ክፍሉ ውስጥ ስትጠየቅ መጀመሪያ ላይ ጠበቃ እንደምትፈልግ ገልጻ ዝምታን መረጠች። ነገር ግን በዕድሜዋ ገና 27 ዓመት የነበረችውና ሁሉ ነገር የተሟላላት መምህርት ዛሬ ወደ ቤት እሄዳለሁ ስትል የጠየቀችው ጥያቄ የፈጸመችውን ወንጀል ክብደት ገና እንዳልተረዳች ያሳይ ነበር። በመጨረሻም እኔ በዓለም ላይ ምርጥ ባል አለኝ፣ አዝናለሁ ስትል ብታለቅስም ሕጉ ግን ምህረት አላደረገላትም። በ2019 ዓ.ም ፍርድ ቤት ቀርባ በፈጸመቻቸው 3 የከባድ ወንጀል ክሶች ጥፋተኝነቷን አመነች። ፍርድ ቤቱም የ20 ዓመት ጽኑ እስራት በየነባት። ይህ ታሪክ በአሁኑ ወቅት በአሜሪካ ማረሚያ ቤት ውስጥ የምትገኘውና እስከ ማርች 2038 ዓ.ም ድረስ ከእስር ቤት የማትወጣው የብሪትኒ ዛምራ እውነተኛ ታሪክ ነው። በአንድ ወቅት ተማሪዎቿን በአስተማማኝ ሁኔታ ታሳድጋለች ተብላ የታመነችው መምህርት ዛሬ ትዳሯ ፈርሷል፣ ክብሯ ተገፏል፣ ሕይወቷን በወህኒ ቤት ጨለማ ውስጥ ይገኛል። ይህ ታሪክ ወላጆች ለልጆቻቸው ዲጂታል ሕይወት ምን ያህል ጥንቃቄ ማድረግ እንዳለባቸው የሚያሳይ ትልቅ ማሳሰቢያ ነው። And then we'll have you do the same with the nose ring too. Right Not right now. No, it's back there. Yeah. I got it. Okay. All right, go ahead and face the vehicle for me. She says she does have a wire. A wire? Okay. All right, what I'm going to do is a blade technique. I'm just going to go below the breast, okay? And then you're wearing a dress. Other than that, you don't have anything stuffed in your bra? No. Okay. Okay. And then is this just an outer? Yeah, Okay. you can take it off. No, you can keep it on. I'm just making sure I'm not missing anything. Can you turn towards me? Open up your mouth. Lift up your tongue. Okay. And then I will help you. I know it's a big step. I'm only 5 foot. I know. I feel it. Ready? Yep. Thank you. Okay, and scoot your butt a little forward, and you're going to be able to lean back and put your arms right here. So it's kind of a cutout a little bit. Like this? Yep.